ጤና ይስጥልን። ይህ ፋርማኮን ጤና ነው። ዛሬ የምንነጋገረው ስለ አንድ እጅግ አሳሳቢ እና ብዙ ጊዜ የማይታይ ነገር ግን በሚሊዮኖች የሚቆጠሩ ሰዎችን ጤና በዝምታ ስለሚያናጋ ጉዳይ ነው። የዛሬው የውይይት ርዕሳችን ውጥረት ወይም ስትረስ እና የደም ስኳር መጠን ይባላል። ብዙውን ጊዜ የደም ስኳር መጠናችን ሲጨምር ወደ አእምሮችን መጀመሪያ የሚመጣው አመጋገብ ነው። ጣፋጭ አበዛው ወይስ ካርቦሃይድሬት የበዛበት ምግብ ተመገብኩ ብለን ራሳችንን መፈተሻችንም የተለመደ ነው። በእርግጥም አመጋገብ በሜታቦሊዝም ወይም ምግብን ወደ ኃይል የመቀየር ሂደት ውስጥ ወሳኝ ሚና አለው። ነገር ግን አንዳንድ ጊዜ ጉዳዩ በዚያ ብቻ አይቆምም። ምናልባት እጅግ ጥንቃቄ የተሞላበት አመጋገብ እየተከተላችሁ ነጭ ስኳርን ሙሉ በሙሉ አስወግዳችሁ ይሆናል። የአካል ብቃት እንቅስቃሴን ሳታቋርጡ፣ ይህ ሁሉ ጥረት እያለ የደም ስኳራችሁ አሁንም ከፍ ብሎ የሚገኝበት አጋጣሚ ይፈጠራል። ይህ ሁኔታ ብዙ ሰዎችን ግራ የሚያጋባ እና የሚያስጨንቅ ቢሆንም እውነታው ግን ሌላ ነው። አንዳንድ ጊዜ የችግሩ መንስኤ በምግብ ሳህናችን ላይ ሳይሆን በአእምሮችን ውስጥ በሚካሄድ ባዮኬሚካላዊ ጦርነት ሊሆን ይችላል። ውጥረት የአእምሮ ጫና ብቻ ሳይሆን በሰውነታችን ውስጥ የሚቀሰቀስ እውነተኛ የሆርሞን ምላሽ ነው። ይህ ምላሽ የሰውነታችንን የኃይል አጠቃቀም እና የደም ስኳር መጠንን በቀጥታ የማናጋት አቅም አለው። በዚህ ዝርዝር ዝግጅታችን የሚከተሉትን ነጥቦች እንመለከታለን። ውጥረት በሜታቦሊዝም ላይ ያለውን ሳይንሳዊ ተጽዕኖ በጥልቀት እንመረምራለን። ኮርቲሶል የተባለው የውጥረት ሆርሞን የደም ስኳርን እንዴት ወደ ላይ እንደሚገፋው እና በረጅም ጊዜ በጤናችን ላይ የሚፈጥረውን ጫና እንቃኛለን። ከሁሉም በላይ ደግሞ ይህንን ድብቅ ጠላት በሳይንሳዊ መንገድ እንዴት መቆጣጠር እንደምንችል እና ጤናችንን በዘላቂነት እንዴት መጠበቅ እንደምንችል ተግባራዊ መፍትሄዎችን እናቀርባለን። እንግዲያውስ በመጀመሪያ ውጥረት በሰውነታችን ውስጥ ምን አይነት ለውጥ እንደሚፈጥር በጥቂቱ መልከት አብራችሁን ቆዩ። ውጥረት በሳይንሳዊ አገላለጽ ሰውነታችን ለተግዳሮቶች ወይም ለአደጋዎች የሚሰጠው አጠቃላይ የሰውነት ተግባራዊ ምላሽ ነው። ይህ ሂደት የሚጀምረው በአእምሮችን ውስጥ በሚገኘው ሃይፖታላመስ በተባለ የቁጥጥር ማዕከል ነው። አእምሮችን አደጋ ሲሰማው ወደ አድሬናል እጮች የድንገተኛ ጊዜ ኬሚካላዊ ምልክት ይልካል። በዚህ ጊዜ ሁለት ዋና ዋና የውጥረት ሆርሞኖች በከፍተኛ መጠን ይለቀቃሉ። የመጀመሪያው አድሬናሊን ሲሆን የልብ ትርታን ይጨምራል እንዲሁም የደም ግፊትን ከፍ ያደርጋል። የዚህ ሆርሞን ዋና ዓላማ ጡንቻዎች ኦክስጅንን በፍጥነት እንዲያገኙ በማድረግ ሰውነትን ለፈጣን እርምጃ ማዘጋጀት ነው። ሁለተኛውና ዋነኛው ደግሞ ኮርቲሶል ይባላል። ይህ ሆርሞን የውጥረት ሆርሞን በመባል የሚታወቅ ሲሆን በደም ውስጥ ያለውን የግሉኮስ መጠን የመጨመር ታላቅ ተልዕኮ ተሰጥቶታል። የዚህ ሂደት ሳይንሳዊ ማብራሪያ ሲታይ ኮርቲሶል በቀጥታ ወደ ጉበታችን በመሄድ ግላይኮጅኖሊሲስ የተባለውን ሂደት ያፋጥናል። ይህም ማለት በጉበት ውስጥ ተከማችቶ የቆየው ስኳር በፍጥነት ተሰብሮ ወደ ግሉኮስነት እንዲቀየር እና ወደ ደም ዝውውር እንዲገባ ያደርጋል። በተጨማሪም ኮርቲሶል ግሉኮኔኦጄኔሲስ የተባለውን ሂደት ያነቃቃል። ይህም ሰውነት ከፕሮቲን እና ከስብ ተጨማሪ ስኳር እንዲያመርት የሚያስገድድ አስገራሚ ሂደት ነው። ይህ ሁሉ የሚሆነው ሰውነታችን አደጋን ለመከላከል ከፍተኛ ኃይል ስለሚፈልግ ነው። ነገር ግን በዘመናዊ ሕይወት ውስጥ የምንጨነቀው ከአውሬ ለመሸሽ ሳይሆን ለሥራ ጫና ወይም ለኢኮኖሚ ችግር በመሆኑ ያ የተለቀቀው ከፍተኛ ስኳር በጡንቻዎቻችን ጥቅም ላይ ሳይውል በደም ውስጥ ይከማቻል። ይህም ያለምንም ምግብ የደም ስኳር መጠን እንዲጨምር የሚያደርገው ዋናው ምስክር ነው። ለአጭር ጊዜ የሚቆይ ውጥረት ሰውነታችን ተፈጥሯዊ ሚዛኑን እንዲያስተካክል የሚረዳ ጠቃሚ ሂደት ነው። ነገር ግን ትክክለኛው ችግር የሚጀምረው ውጥረቱ ሳይቀንስ ለሳምንታት፣ ለወራት ወይም ለዓመታት ሲቀጥል ነው። ይህ ሁኔታ ስር የሰደደ ውጥረት ወይም ክሮኒክ ስትረስ ተብሎ የሚጠራ ሲሆን በሰውነታችን የኃይል ማምረቻ ሂደት ወይም በሜታቦሊዝም ላይ አደገኛ መዛባቶችን ያስከትላል። ከነዚህም መካከል ዋነኛው የኢንሱሊን መቋቋም ነው። የኮርቲሶል ሆርሞን መጠን ሳይቀንስ በሰውነታችን ውስጥ ሲቆይ የሴሎቻችን ለኢንሱሊን ትዕዛዝ ያላቸው ተቀባይነት ቀስ በቀስ እየቀነሰ ይሄዳል። ኢንሱሊን የሴሎችን በር በመክፈት ግሉኮስን ወደ ውስጥ ማስገባት ስለሚሳነው ስኳር በደም ዝውውር ውስጥ ሳይገባ ተከማችቶ ይቆያል። ሌላው አስከፊ መዘዝ ደግሞ የቆሽት መዛል ነው። በደም ውስጥ ያለው ስኳር ከፍ ባለ ቁጥር ቆሽታችን ስኳሩን ለመቀነስ ሲል ተጨማሪ ኢንሱሊን ለማምረት ትጥራለች። ሆኖም በውጥረት ምክንያት የሚመረተው ኮርቲሶል የኢንሱሊንን ሥራ ስለሚያግደው ቆሽት በጊዜ ሂደት አቅሟ ይዝላል። ይህ ሁኔታ ለሁለተኛው አይነት ስኳር በሽታ መከሰት ዋነኛው መነሻ ይሆናል። በተጨማሪም ስር የሰደደ ውጥረት ለሆድ ስብ ክምችት ይዳርጋል። ኮርቲሶል ስብ በሆድ አካባቢ ባሉ የውስጥ አካላት ላይ እንዲከማች ልዩ ትዕዛዝ ይሰጣል። ይህ የሆድ ስብ ደግሞ ዝምተኛ አይደለም፣ ይልቁንም የሚቆጠቅጡ ወይም ኢንፍላሜሽን የሚያስከትሉ ኬሚካሎችን ወደ ደም በመርጨት የኢንሱሊን መቋቋምን ይበልጥ ያባብሰዋል። ይህም ጤናችንን የሚያናጋ አደገኛ አዙሪት ይፈጥራል። ውጥረት በውስጣዊ ሆርሞኖቻችን ላይ ብቻ ሳይሆን በዕለታዊ ባህሪያችን እና በልምዶቻችን ላይም እጅግ ከፍተኛ ተጽዕኖ ያሳድራል። አእምሮችን በውጥረት ውስጥ በሚሆንበት ጊዜ የተፈጠረውን ስሜታዊ ጫና ለማርገብ ሲል ዶፓሚን የተባለውን የደስታና የእርካታ ኬሚካል ፍለጋ ይጀምራል።
ይህንንም ኬሚካል ለማግኘት አእምሮችን ቀላሉን መንገድ ይመርጣል። ይህም ከፍተኛ ጣፋጭ፣ ጨዋማ እና ቅባት የበዛባቸው ምግቦችን እንድንመኝ ማድረግ ነው። ይህ ሁኔታ በሕክምናው ስሜታዊ አመጋገብ ወይም ኢሞሽናል ኢቲንግ ተብሎ የሚጠራ ሲሆን በውጥረት ጊዜ ከጤናማ ምግቦች ይልቅ ኬክ፣ ቸኮሌት ወይም የቅባት ምግቦች አጥብቀው የሚያምሩን ለዚህ ነው። እነዚህ ምግቦች ለጊዜውም ቢሆን የአእምሮ እረፍት የሚሰጡ ቢመስሉም በደም ውስጥ ያለው የግሉኮስ መጠን በከፍተኛ ሁኔታ እንዲጨምር በማድረግ ለስኳር በሽታ መከሰት ተጨማሪ በር ይከፍታሉ። ከዚህ በተጨማሪ ሌላው እጅግ ወሳኝና የማይታይ ነጥብ የእንቅልፍ ሁኔታ ነው። እንቅልፍ ማጣት ለሰውነታችን ትልቅ አካላዊ ውጥረት ተደርጎ ይወሰዳል። በቀን ከ6 ሰዓት ያነሰ የሚተኙ ሰዎች የኮርቲሶል መጠናቸው ባልተጠበቀ ሁኔታ በከፍተኛ መጠን ይጨምራል። ይህ የውጥረት ሆርሞን መጨመር ደግሞ ሌሊቱን ሙሉ ጉበታችን ስኳር ወደ ደም እንዲረጭ ስለሚያደርገው ጠዋት ባዶ ሆድ ላይ የሚለካው የስኳር መጠን ወይም ፋስቲንግ ብለድ ሹገር ከፍ ብሎ ይገኛል። ይህ ሂደት በሕክምናው የንጋት ክስተት ተብሎ የሚታወቅ ሲሆን ብዙ ሰዎች ምንም ሳይበሉ ስኳራቸው ለምን እንደሚጨምር ግራ ለሚጋቡበት ሁኔታ ዋነኛው ሳይንሳዊ ምላሽ ነው። ከዚህም ባለፈ እንቅልፍ ሲታወክ በሰውነታችን ውስጥ ያሉት የምግብ ፍላጎት ተቆጣጣሪ ሆርሞኖች ሚዛናቸውን ያጣሉ። ግሬሊን የተባለው የረሃብ ሆርሞን በከፍተኛ ሁኔታ ይጨምራል። በአንጻሩ ሌፕቲን የተባለው የጥጋብ ወይም የእርካታ ስሜት የሚሰጠን ሆርሞን ደግሞ ይቀንሳል። ይህ የሆርሞኖች መዛባት በውጥረት ውስጥ ያሉ ሰዎች ምን ያህል እንደተመገቡ ሳያስተውሉ እና ቁጥጥር ባጣ ሁኔታ ከመጠን በላይ እንዲበሉ ይገፋፋቸዋል። ይህም ማለት ውጥረት በሁለት በኩል ያጠቃናል። በአንድ በኩል በሆርሞን አማካኝነት ሰውነት ራሱ ስኳር እንዲያመርት ሲያደርግ፣ በሌላ በኩል ደግሞ የተሳሳተ የአመጋገብ ምርጫ እንድንከተል በማድረግ የደም ስኳርን ያናጋል። ይህንን አደገኛ አዙሪት ለመስበር ስለ እንቅልፍ ጥራትና ስለ ስነልቦናዊ ዝግጅት ትኩረት መስጠት አማራጭ የሌለው ጉዳይ ነው። የደም ስኳርን በዘላቂነት ለመቆጣጠር መፍትሄው አመጋገብን ብቻ ማስተካከል ወይም መድኃኒት መውሰድ ብቻ አይደለም። ከነዚህ ጎን ለጎን የውጥረት ሆርሞኖችን ማረጋጋት እና የሰውነትን ባዮኬሚካላዊ ሚዛን መጠበቅ ወሳኝ ነው። ለዚህም የሚረዱ 4 ሳይንሳዊና ተግባራዊ እርምጃዎችን እንደሚከተለው እንመለከታለን። የመጀመሪያው የአካል ብቃት እንቅስቃሴ ዘዴ ነው። ብዙ ጊዜ የአካል ብቃት እንቅስቃሴ ሲባል ከባድ ስፖርት ብቻ ሊመስለን ይችላል። ነገር ግን ለደም ስኳር ቁጥጥር እጅግ ውጤታማው ዘዴ ከምግብ በኋላ የሚደረግ መጠነኛ እንቅስቃሴ ነው። ጡንቻዎቻችን ሲንቀሳቀሱ ስኳርን ተሸካሚ የሆኑ ልዩ ፕሮቲኖችን በከፍተኛ ሁኔታ ያነቃቃሉ። እነዚህ ተሸካሚዎች ስኳርን ያለ ኢንሱሊን እርዳታ እንኳ ከደም ውስጥ በቀጥታ ወደ ሴል የመሳብ አስገራሚ አቅም አላቸው። ስለዚህ ከምግብ በኋላ የሚደረግ የ15 ደቂቃ ቀለል ያለ እርምጃ በደም ውስጥ የሚፈጠረውን ድንገተኛ የስኳር መጨመር በከፍተኛ ሁኔታ ይከላከላል። ሁለተኛው መፍትሄ የቫገስ ነርቭ ማነቃቂያ ወይም ሳይንሳዊ የአተነፋፈስ ዘዴ ነው። የነርቭ ሥርዓታችንን ከውጥረት እና ከጭንቀት ሁኔታ ወደ እረፍት እና እርካታ ሁኔታ ለመቀየር ጥልቅ ትንፋሽ ወሳኝ መሳሪያ ነው። 4 ማዕዘን የአተነፋፈስ ዘዴ የተባለውን ዘዴ በመጠቀም ማለትም ለ4 ሰከንድ ወደ ውስጥ መተንፈስ፣ ለጥቂት ሰከንዶች ትንፋሽን መያዝ እና ለ6 ሰከንድ ያህል ትንፋሽን ቀስ ብሎ ወደ ውጭ መውጣት የሰውነታችንን የተፈጥሮ ማረጋጊያ ሥርዓት ያነቃቃል። ይህ ቀላል የሚመስል ተግባር አእምሮአችን ለውጥረት ሆርሞን ምርት የሚሰጠውን ትዕዛዝ ወዲያውኑ እንዲያቆም በማድረግ የደም ስኳር እንዳይባክን ይረዳል። ሦስተኛው ነጥብ የጥቃቅን ንጥረ ነገሮች ሚና ነው። በተለይም ማግኒዥየም ለነርቭ ሥርዓት መረጋጋት እና ለኢንሱሊን ሥራ ውጤታማነት ተወዳዳሪ የሌለው ማዕድን ነው። ማግኒዥየም በሰውነታችን ውስጥ ከ300 በላይ ለሚሆኑ ኬሚካላዊ መስተጋብሮች እጅግ አስፈላጊ ሲሆን ሴሎች የኢንሱሊን ትዕዛዝን በአግባቡ እንዲቀበሉ ከፍተኛ እገዛ ያደርጋል። ስለዚህ እንደ ሰላጣ ያሉ አረንጓዴ ቅጠላቅጠሎችን፣ ለውዝ፣ የዱባ ፍሬ እና ጥራጥሬዎችን በአመጋገቦ ውስጥ ማካተት የውጥረት ሆርሞኖችን ለመመከት ትልቅ አቅም ይፈጥርልዎታል። አራተኛውና የመጨረሻው መፍትሄ ለአእምሮ ጤና እና ለማህበራዊ ግንኙነት ትኩረት መስጠት ነው። አእምሮን ዘና የሚያደርጉ እንደ ጸሎት፣ ትኩረትን ማሰባሰብ ወይም ከሚወዷቸውና ከሚረዷቸው ሰዎች ጋር ጊዜ ማሳለፍ በሰውነታችን ውስጥ የደህንነት ሆርሞን እንዲመነጭ ያደርጋል። ይህ ሆርሞን በባዮሎጂያዊ ተፈጥሮ የውጥረት ሆርሞን ተቃዋሚ ነው። ይህም ማለት በደስታና በተረጋጋ ስሜት ውስጥ ሲሆኑ ሰውነቶ የውጥረት ሆርሞኖችን የመከላከል አቅሙ ይጨምራል። የደም ስኳሮም በተፈጥሯዊ መንገድ ይረጋጋል። በአጠቃላይ የደም ስኳር ቁጥጥር በምግብ ምርጫው ብቻ ሳይሆን በአኗኗር ዘይቤው እና በአእምሮ ሰላሞ ላይም የተመሰረተ ነው። እነዚህን ሳይንሳዊ መንገዶች በመተግበር ጤናውን በራስዎ እጅ መቆጣጠር ይችላሉ። በአጠቃላይ የደም ስኳር ቁጥጥር የባዮሎጂ፣ የአመጋገብ እና የስነልቦና ጥምረት ውጤት ነው። ጤናማ ምግብ እየተመገቡ ቢሆን እንኳ አእምሮ ካልተረጋጋና በጭንቀት ከተወጠረ ሰውነቶ በራሱ በሚያመርተው ስኳር ሊጥለቀለቅ ይችላል። ስለዚህ የአእምሮ ጤናውን መጠበቅ ለስኳር በሽታ መከላከያ ዋነኛውና ተፈጥሯዊው መድኃኒት መሆኑን በጭራሽ አይዘንጉ።
ይህ ዝግጅት በፋርማኮን ጤና የቀረበ ነው። ይህ መረጃ ጠቃሚ ሆኖ ካገኙት ለሌሎችም እንዲደርስ ቪዲዮውን ላይክ እና ሼር በማድረግ ይተባበሩን። ለተጨማሪ ሳይንሳዊ መረጃዎች ሰብስክራይብ በማድረግ ሁልጊዜም አዳዲስ ዕውቀቶችን የሚያገኙበት የቤተሰባችን አባል ይሁን። ሳይንሳዊ ዕውቀት ለተሻለ ጤና። አእምሮውን ይጠብቁ፣ አካልዎን ይንከባከቡ፣ ሁልጊዜም ጤናማ ይሁኑ።